እንደው አንድ ነገር እንደው ብናስተውል የማስበው እንደው የምንሰራውን ነገር በተቻለ መጠን ከአቅም በላይ የሆነ ችግር ካላጋጠመ መሰረት በእውቀት ቢታገስ በሙሉ እውቀት ላይ የተመሰረተ ቢሆን ጥሩ ነው። ከልምድ ወጥቶ እና ብዙ ጊዜ ብዙ ተቋም ስትሄድ አብዛኛው ስራ ላይ ያለ ነው ሁሉ በልምድ ሁሉ ነገር በልምድ እየሆነ ትንሽ ያስቸግራልና በእውቀት ቢሆን የበለጠ ስራችን ስኬታማ ይሆናል። እንደው ባህላችን ቢሆን በቃ በእውቀት ሁሉ ነገር በእውቀት ልጅ አስተዳደግ በእውቀት ተቋም መምራት በእውቀት ሌላም ቴክኒካል ስራ በእውቀት ሃይማኖታዊ ስራችን በእውቀት ሁሉ ነገር በእውቀት ቢሆን በጣም ፍሬያማ እንሆናለን። እኛ በልምድ እያደረግነው ነው እየተቸገርን ያለነው ብዙ ጊዜ ውጤታማ የማንሆነው። እንደው ይሄ ትልቅ መልእክት ነው የሚል ነገር ነው ያለኝ። እንግዲህ ዛሬ ገለጻ የሚያተኩረው በፕሮግራም እና በፕሮጀክት መካከል ያለውን ልዩነት አብራራለሁኝ። እንግዲህ ፕሮግራምና ፕሮጀክት የራሳቸው ባህሪ ያላቸው ፕሮጀክት ያው ከዚህ በፊት በነበሩት ቪዲዮዎችም ደጋግሜ ስለገለጽኩት የተወሰነ አንድ ግብ የተወሰነ ነገር ለማሳካት ያው የምንተገብረው ስራ ነው። ቋሚ ስራ ያልሆነ ነው። ባለፈውም በገለጻ ያስቀመጡት ነው። እና ፕሮጀክት ያው ኮምፕሬንሲቭ አይደለም ወይም ግዙፍ አይደለም፣ ስፔሲፊክ ነው በቃ እና ዲፋይንድ የሆነ ነገር በደንብ አግባቡ የተተነተነ የተገለጸ ነው ፕሮጀክት። በአንጻሩ ፕሮግራም ኮምፕሬንሲቭ እና ጀነራል ነው። በቃ ጀነራል ነው እንጂ እንደው ስፔሲፊክ ሆኖ ዲፋይን የተደረገ አይደለም ፕሮግራም እንደ ፕሮጀክት። እና በዛ ልክ አንዱ ልዩነታቸው ይሄ ነው። ይሄኛው በጣም ዲፋይንድ የሆነ ነው፣ ስፔሲፊክ ነው ፕሮጀክት። ፕሮግራም ግን ኮምፕሬንሲቭ ነው እና ጀነራል ነው። ጠቅላላ ባለመልኩ ገዘፍ ያለ ነገር የያዘ ነው። ሌላው ፕሮጀክት ፕሪሳይስ አክዩሬት ነው። በትክክል በቃ በግልጽ ምን እንደሚሰራ፣ መቼ እንደሚሰራ፣ እንዴት እንደሚሰራ ሁሉ ነገር በግልጽ የተቀመጠበት ነው ፕሮጀክት ላይ። ፕሮግራም ግን በቃ ሰፊ ነው እና እያንዳንዱ ነገር ልተንትነው ማለት ያስቸግራል፣ ብዙ ነገር በውስጡ ስለያዘ። በነገራችን ላይ በፕሮግራም ስር በርካታ ፕሮጀክቶች ሊኖሩ ይችላሉ። አንዱ ትልቁ እናስተውለው የሚገባው በአንድ ፕሮግራም ስር በርካታ ፕሮጀክቶች ሊኖሩ ይችላሉ። ለዛም ነው ዲፋይን ተደርጎ እያንዳንዱ ስፔሲፊክ አድርገን ለመተንተን ፕሮግራም ላይ የሚያስቸግረውና ብሮድ የሚሆነው ለዛ ነው። ስለዚህ ሌላው ልዩነታቸው እሱ ነው። ሌላው በቀላሉ ፕሮጀክትን ውጤቱንም ሁሉን ነገርም በቀላሉ መለካት ይቻላል። ፕሮግራምን ግን በቀላሉ እንደ ፕሮጀክት ስፔሲፊክ አድርገን መለካት ያስቸግራል። ምክንያቱም በውስጡ በርካታ ፕሮጀክቶች ስላሉት ግዙፍ ነው እና ፕሮግራም ብዙ ፕሮጀክቶች በውስጡ ስለሚያካትት እያንዳንዱ ፕሮጀክት ደግሞ በስሩ ያለው የተለያየ ባህሪ ስላለው እንደ ፕሮጀክት ዲፋይን አድርገህ በቀላሉ ልትለካው አትችልም። የእያንዳንዱ ፕሮጀክት ባህሪ አይተህ ከዛ ተነስተህ ነው ለእያንዳንዱ የራሱ መለኪያ አዘጋጅተህ የምትለካውና ለዛ ነው ፕሮግራም እንደ ፕሮጀክት በቀላሉ ልትለካው የማትችለው ተብሎ የሚጠቀሰው ነው። እና በአጠቃላይ ፕሮጀክት የፕሮግራም አንዱ አካል ነው። በአንድ ፕሮግራም ስር በርካታ ፕሮጀክቶች ይኖራሉ። ፕሮግራምን ከፕላን አኳያ ስናየው ፕላን ገዘፍ ያለ ነው እና በፕላን ስር ፕሮግራሞች ይኖራሉ እና ፕላን ደግሞ ከፕሮጀክት ግዙፍ ነው። በስሩ ብዙ ፕሮግራሞች ይዛል ፕላን ደግሞ። እና እነዚህ ልዩነቶች በአግባቡ መረዳት ተገቢ ነው። ምክንያቱም ጊዜ እነዚህ ነገሮች ትንሽ ያምታታሉ እና በተለይ ፕሮጀክትና ፕሮግራም በደንብ መለየት አለባቸው። ከዛ ውጭ ግን ሁለቱም ደግሞ የሚያመሳስላቸው ባህሪ አለ። ፕሮጀክትና ፕሮግራም ሁለቱም ሪሶርስ ይፈልጋሉ። ሁለቱም የሆነ ኦብጀክቲቭ አላቸው የሚያሳኩት እና እነዚህ ያመሳስሏቸዋል። ሪሶርስ በተለይ ይፈልጋሉ ሁለቱ፣ ፕሮግራምን በለው ፕሮጀክትን በለው ሪሶርስ ይፈልጋሉ። የሆነ ኦብጀክቲቭን ለማሳካት ነው ሁሉም የሚዘጋጁት እና እነዚህ የጋራ ያደርጓቸዋል። አጠቃላይ ፕሮጀክትና ፕሮግራም ያለው ልዩነት ባጭሩ ይህንን ይመስላል። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። በሚቀጥለው ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ።